ሰላም እንዴት ናችሁ የቻናሌ ተከታታዮችና ቤተሰቦቼ ዛሬም በጠቃሚና በገንቢ መልእክት መጥቻለሁ እስከመጨረሻው አብራችሁን ቆዩ ለቻናሉ አዲስ የሆናችሁ ካላችሁ ሰብስክራይብ ላይክ ኮሜንት ሼር አድርጉ ዛሬ የምንመለከተው በየትኛውም በመንውልበትና በመንንቀሳቀስበት ቦታ ሁሉ እለት ተእለት እንዴት አዎንታዊ አመለካከትን ማዳበር እንደምንችል ነው ለሌሎች የሚኖራችሁ አመለካከት በአብዛኛው የሚወሰነው ለራሳችሁ ባላችሁ አመለካከት ነው ሁሌም ቢሆን ስለራሳችሁ ያላችሁ አመለካከት ይበልጥ አዎንታዊና ሰፋ ያለ መሆን አለበት ምናልባት ስራችሁ ዶክተር ጠበቃ ምግብ አብሳይ አንደኛ ደረጃ ሜካኒክ አንደኛ ደረጃ ጸሐፊ ሊሆን ይችላል በእለት ተእለት ህይወታችሁም ኑሯችሁን ለመምራት ምንም ነገር ብትሰሩም አዎንታዊ አመለካከት ሊኖራችሁ ግድ ነው ታዲያ ስለራሳችሁ ያላችሁ አመለካከት ምንድነው አዎንታዊ አስተሳሰብ ያላችሁ ሰዎች ናችሁ ደስተኛ ብሩህ አመለካከት ያላችሁ ትዕቢት የሌለባችሁ ኩሩ ገዢ ሳይሆን ትሁት ናችሁ ወይስ አሉታዊ የሽንፈት ስሜት የሚንጸባረቅባችሁና ተስፋ የቆረጠ አመለካከት ያላችሁ ናችሁ በህይወት ውስጥ በአመለካከትም ውስጥ እንደማንኛውም ነገር ሁሉ አዎንታዊና አሉታዊ ገንቢና አፍራሽ ሰፊና ጠባብ ደስተኛና ተስፋ አስቆራጭ የሆኑ ተቃራኒዎች አሉ እናም በህይወት ውስጥ መማርና ማወቅ ያለባችሁ ሚስጥር ራሳችሁን በተመለከተ የበለጠ አዎንታዊ አመለካከትን እንዴት ማዳበር እንዳለባችሁ ማወቅ ነው ይህም ለሌሎች አዎንታዊ አመለካከት እንዲኖራችሁ ወደ ማድረግ ይመራችኋል ይህ ደግሞ ማንኛውም ሰው ላይ ይሁን የትኛውንም ዓላማ ተጽዕኖ ለማድረግና ለመሞከር ይረዳችኋል የበለጠ አዎንታዊ አመለካከት ለማዳበር መከተል የሚገባችሁ 3 መሰረታዊ ህግጋት አሉ አንደኛው እይታችሁን ማስፋት ነው የአይን ችግርን ለማስተካከል ከምናደርጋቸው መነጽሮች ባሻገር ሁላችንም ህይወትን የምንመለከትበት የአይምሮ መነጽሮች አሉ ሁላችንም እንደምናውቀው አንዳንድ ሰዎች ዓለምን የሚመለከቱት የጽጌረዳ ቀለም ባለው መነጽር በመሆኑ የሚያዩትን ነገር በተመለከተ ብዙውን ጊዜ ከመጠን በላይ ብሩህ እንደሆነ ያስባሉ ነገር ግን ይህ ሙሉ በሙሉ ከእውነታው የራቀ ነው እይታ ህይወትን የምትመለከቱበት መንገድና የምታዩበት መነጽር ነው በመታደርጓቸው ነገሮች ሁሉ ስኬት በማግኘት ውስጥ የመጀመሪያ ደረጃዎች ከሆኑት አንዱ ለሰዎች ለቦታዎችና ለሁኔታዎች ያላችሁን አመለካከት ማስፋት ነው ይህንን ለማድረግ የሚያስፈልጋችሁ የመነጽር አይነት ደግሞ የራሳችሁ የርቀት መመልከቻ መነጽር ነው ነገሮችን በተገቢው እይታ ለማየት እይታችንን ማስፋት እንዳለብን ማወቅ አለብን ስራችሁን ቤተሰባችሁን ነገሮችን ሁኔታዎችን ህይወትን ሌሎች ሰዎችን ስታዩ የምታዩት ሙሉን ምስል ነው ወይስ ከፊሉን ብቻ የአንድን ጥያቄ ሁለቱንም ጎኖች ትመረምራላችሁ ፍትሃዊ ናችሁ ወይስ ፈራጅ ናችሁ ክፍት አእምሮ አላችሁ ምናልባት የራሳችሁን መንገድ ዘግታችሁ ይሆናል ለአንድ ነገር ወይም ለአንድ ሰው ያላችሁ ጭፍን ጥላቻ ምስሉን ከትኩረታችሁ ውጪ እንዲሆን ያደርገዋል በሁኔታዎች መሃል በመሆናችሁ የሁኔታዎቹን ትክክለኛ መልክ መረዳት ተቸግራችኋል እይታ ማለት ወደ ውጪ ሳይሆን ወደ ውስጥ መመልከት ሌሎችን ማቀፍና ራስ ወዳድ መሆን ማቆም ነው ህይወት ከራሳችሁ በላይ እንደሆነ አድርጋችሁ ማየት መጀመር ማለት ነው ለሰዎች ለቤተሰባችሁ ለቢዝነስ አጋሮቻችሁ ለወዳጆቻችሁ እንዲሁም ለሐሳቦች ለምርቶችና ለአገልግሎቶች ትክክለኛ እይታ መኖር አዲስ ማንነት ለመፍጠር ማለትም ሁሉም ሰው ሊያውቀው ሊደሰትበት ሊያጋራውና ሊወደው የሚፈልግ አይነት ሰው በመሆን ጉዳይ ላይ ተአምር ይሰራል ራሳችሁን ሰዎችን ወይም ሁኔታዎችን ወይም ድርጅቶችን ጠባብ በሆነ እይታ ስትመለከቱ በመታገኙት ጊዜ ሁሉ እያንዳንዱ ሳንቲም እያንዳንዱ ጥያቄ እያንዳንዱ ሐሳብ ሁለት ገጽታ አለው በማለት ለራሳችሁ ንገሩት የሰፋ እይታ ሲኖር ለእናንተም ሆነ ለሌሎች ሰዎች የሚረዳ አዎንታዊ አመለካከት ለማዳበር ይጠቅማል ሁለተኛ አቅጣጫችሁን ለውጡ አዎንታዊ አመለካከትን ለማምጣት ሙሉ በሙሉ አቅጣጫችሁን መቀየር ያስፈልጋችኋል አዎንታዊ በሆነ መንገድ ማሰብ አንድ ነገር ነው አስቀድሞ የነበረን በመጥፎ ሁኔታ የማሰብ ልማድን መቀየር ደግሞ ሌላ ነው ለአመታት የያዛችኋቸውን አሉታዊ እይታዎች ማስወገድ ጊዜና ጥረት ሊጠይቅ ይችላል አቅጣጫችሁን ለመቀየር በትንሹ ሳይሆን 180 ዲግሪ ማዞር ይኖርባችኋል አቅጣጫችሁን 180 ዲግሪ ማዞር ሙሉ በሙሉ ከአሉታዊነታችሁና ከሽንፈታችሁ በተቃራኒ አቅጣጫ ያስቀምጣችኋል አሉታዊ ከሆናችሁ አዎንታዊውን በማጠናከር አሉታዊውን ለማስወገድ ጊዜው አሁን ነው ቆሻሻ ውስጥ ወድቃችሁ ከሆነ አቅጣጫችሁን ቀይራችሁ ከዚያ አውጡ በውስጣችሁ ቂምና ጸጸት ካለ ጠርጋችሁ አውጡት ራሳችሁን ቁጥር 2 ወይም ቁጥር 3 የመሆን አደጋ ውስጥ ሊገባ እንደሆነ ካያችሁ ሂደቱን ለማስተካከል ማርሹን ቀይሩና ቁጥር 1 ወደ መሆን ተመለሱ 180 ዲግሪ መዞር አይምሮአዊ ስራ ቢሆንም የአይምሮ ድርጊቶችን ከአካላዊ ድርጊቶች ጋር ማዛመድ እጅግ በጣም ጠቃሚ ነው አቅጣጫ በመለወጥ ቁርጠኝነትን ታሳያላችሁ
በተጨማሪም አዎንታዊ አመለካከትን ታዳብራላችሁ። ሶስተኛ፣ የማሰብ ኃይላችሁን ተጠቀሙ። ዊሊያም ሼክስፒር በጻፈው ሃምሌት በሚባለው ቲያትር ውስጥ ወጣቱ ልዑል ጥሩ ወይም መጥፎ የሚባል ነገር የለም፣ ነገሮችን ጥሩም መጥፎም የሚያደርጋቸው አስተሳሰብ ነው የሚል ነገር ይናገራል። እውነት ነው። አሉታዊ ነገሮችን በማሰብ አይምሯችሁን ተስፋ በመቁረጥ ልትሞሉት ትችላላችሁ። ወይም ደግሞ አዎንታዊ ነገሮችን በማሰብ ስለ ራሳችሁና ስለ ሌሎች ያላችሁን አመለካከት በሙሉ መለወጥ ትችላላችሁ። ሁሉ በእጃችሁ ነውና የማሰብ ኃይላችሁን በሚገባ በመጠቀም አዎንታዊ አስተሳሰብን ብቻ አዳብሩ። በእርግጠኝነት ትጠቀሙበታላችሁ። ውድ የዩቲዩብ ቻናል ቤተሰቦች ለዛሬ አዘጋጅቼ ያቀረብኩላችሁ ይህን ይመስል ነበር። ሀሳብ አስተያየት ካላችሁ ጻፉልኝ። እስከመጨረሻው አብራችሁኝ ስለነበራችሁ ስለተከታተላችሁኝ ከልብ አመሰግናለሁ። ቻው።